እንቅፋቱ ድንጋዩ ሳይሆን አንተው ራስህ ነህ። ስታዲየሙን ለቀው ለመውጣት ተጣደፉ። ለማሸነፍ ያሰቡት ህልማቸው ሳይሳካ ጫፍ ደርሶ ተጨናገፈ። ሰላም ውድ የሳቅ ስፖርት ተመልካቾች፣ ሳቅ ስፖርት በሌላ ስራ ተመልሷል። መልካም ቆይታ። እንቅፋት መንገድ ላይ አንድ ጊዜ ነው የሚመታህ። ከደገመህ እንቅፋቱ ድንጋዩ ሳይሆን አንተው ራስህ ነህ። ለዓመታት ከዋንጫ ጉዟቸው ሲያደናቅፋቸው አይዘነጋም። ዘንድሮም እንደለመዱት በደርሶ መልስ ጨዋታ ጉድ ያደርጓቸዋል ተብሎ ቢጠበቅም መድፈኞቹ ግን በቤታቸው የዋዛ አልነበሩም። የመጀመሪያው 45 ደቂቃ ያለምንም ግብ ያለቀው ይህ ጨዋታ ሁለተኛው 45 ደቂቃ ሙሉ በሙሉ ቅርጹን ቀይሮ ለኡናይ ኤምሬው አስቶን ቪላ የማይረሳ ምሽት ሆኖ አለፈ። ከሳምንታት በፊት ስለ ጨዋታው ሲጠየቁ አሰልጣኝ ኡናይ ኤምሬ ሳሊባና ማጋሌሽ ተጣምረው በኤምሬትስ ስታዲየም አርሴናልን መቅጠም እንፈልጋለን ያሉት አሰልጣኙ በገጠማቸው አስደንጋጭ ሽንፈት ስታዲየሙን ለቀው ለመውጣት ተጣደፉ። ምንም እንኳ አጀማመሩ ባያምርም ቶፕ 6 ተብለው የሚጠሩት ቡድኖችን እየዞረ በመደቆስ አስገራሚ ሲዝን እያሳለፈ የሚገኘው ቡድናቸው ተከታታይ 12 ጨዋታዎችን ለማሸነፍ ያሰቡት ህልማቸው ሳይሳካ ጫፍ ደርሶ ተጨናገፈ። በእኩለ ሌሊት በሰሜን ለንደን ሰማይ ስር አስቶን ቪላ ላይ የተፈጸመ ጣፋጭ በቀል መድፈኞቹ ለያዥ ለገናዥ አስቸግረው ጠንካራው የኡናይ ኤምሬው አስቶን ቪላን ረምርመው ዓለምን አስገረሙ። ለወትሮ በጨዋታ ግብ ማስቆጠር ተስኗቸው በባሌም በቦሌም 3 ነጥብ ቢወስዱም ጠንካራው ቪላ ላይ ግን ይቸገራሉ ቢባልም የተባለው ሁሉ አመድ ሆኖ ቀረ። ርህራሄ የሌለው የማያባራ የማጥቃት ዘመቻ የታየበት ትንቅንቅ 5 ጎሎች ያጀቡት የአንድ ቡድን ሚዛን የደፋበት ጨዋታ ማንም ባልገመተው መልኩ ተጠናቀቀ። አርሰናል 4 አስቶን ቪላ 1። ስትከታተሉት የቆያችሁት ሳቅ ስፖርት ነው። መልካም ቆይታ ይሁንላችሁ።